ሂሩት እባላለሁ። እኔና ባሌ በፍቅር 4 ዓመታት ኖረናል። በትዳር ደግሞ 4 ዓመታት። በእርግጥ ትዳርና ፍቅር የተለያየ ነው እያልኩ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ሕይወት አልነበረን። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ብሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመር። ጓደኞቼም ጀግና እንደሆንኩ መሰከሩ። ታዲያ ኩራት የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት፣ ሁሉም ነገር አቆምኩ። በቃ የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ቆይ ለምን ለትዳር ክቡር አይኖርሽም? የድሮ ፍቅራችን ወዴት ሄደ አለኝ። እኔ ንቄው ገፍቼው ልገባ ስል በጥፊ መታኝ። ለመጀመሪያ ጊዜ በጥፊ መታኝ። ለመጀመሪያ ጊዜ በእኔ ላይ በር ቆልፎ እሱ ቤት አደረ። ጧት ላይ ቤተሰቦቼ መጥቶ ፖሊስ አምጥተው እሱን እስር ቤት ወሰደ። ከዛም ከእስር ቤት አስወጥቼ የፍቺ ጥያቄ አቀረብኩ። ሁሉም ሰው ትክክል ነሽ አሉ። ጓደኞቼም ጥሩ አደረግሽ የታባቱ አሉ። ከዛ እሱም በሐዘን ተሞልቶ ድርሼን ሰጥቶ ለብቻው ተቀመጠ። ከ2 ዓመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ ሕይወት እየኖረ ነው። የኔ ሕይወት ግን ተበላሸ። ትናንት ትክክል ነሽ ያሉት ሁሉ ዛሬ ትክክል አይደለሽም አሉ። ትናንት የታባቱ ወንድ የት ጠፍቶ ያሉ እነሱ ለራሳቸው ጥሩ ሕይወት እየኖሩ ነው። እኔ ግን ብቻዬን ቀረ። ትላንት ካንቺ ጋር ነን ያሉ ሁሉ ዛሬ ከኔ ጋር የሉ። እህቶቼ፣ ሴት ልጅ በተፈጥሮ ጠቢብ ናት። የተበላሸን ትዳር ማስተካከል ትችላለች። ስለዚህ በትዳራችሁ ባልሽ ሞኝ ቢሆን እንኳን አንቺ ትዳርሽን ማስተካከል ትችላለሽ። በትዳር መቀለድ ግን ትልቅ አለማወቅ ነው። ከምንም በላይ ለትዳራችሁ ክብርን ስጡ። ትዳር የሴት ልጅ ውበት ነው። በትዳራችሁ መካከል ለሚገባ ሰው እሱ ሰው መልካም አይደለም። ስለዚህ ከእንደዚህ አይነት ሰው ራቁ፣ ምክሩንም አትስሙ።